ያላችሁት ራሳችሁ ናችሁ። ለራሳችሁ መኖር ያለባችሁ ማስቀመጥ ያለባችሁ እና ያላስቀመጣችሁትን ግን ማንሳት አትችሉም። ዛሬ ላይ ስታስቀምጡ ሲኖራችሁ ለነገ ስትሉ ነው። ነገን ስታጡ ታነሱት። አካውንታችሁ ላይ ገንዘብ ሳታስቀምጡ ብትሄዱ ማውጣት ትችላላችሁ? አትችሉም። ምክንያቱም ባዶ ነው። ለምሳሌ የዚህ ሀገር መኪና እነሱ እዛ ሆኖ ወጪው ራሱ በጣም ብዙ ነው። ስም ማዘዋወሪያ ያለ ምናምን ቢበዛ 200,000 ብር እጃቸው ላይ ቢደርስ ነው የመኪናቸው። ለዛ ነው ዋስትና የላችሁም። አይዲ እጃችን ላይ ያለ ብላችሁ ፊኒ ያደርጋችሁ። በጣም ብዙ ሴቶች አውቃቸዋለሁ ፊኒ የሚያደርጋችሁ ማለት ነው። አይዲ እጅሽ ላይም ቢኖር ተሽቀንጥረሽ ስትገቢ አይታወቅም። እኔ አሁን ይሄ ካምፓኒ ያለ አይደል ይሄ ሱቅ ተሽቀንጥሬ ስገባ ነው ያላቀውም። በሆነ አጋጣሚ የሆነ ስርቆት የተፈጸመበት ቦታ ላይ አጋጣሚ ተንከልክለሽ ስራ ልትሰሪ እየሄድሽ እዛ ቦታ ላይ ብትገኝ ተሽቀንጥረሽ ነው የምትገቢው ሀገርሽ ተጠቅልለሽ። ፊኒ ያደርጋችሁ። እኔም ፊኒ አልልም። ማንም አሁን አለን ብሎ እዚህ ማራት ውስጥ ለምን ዜግነት የላችሁም? ዜግነት የላችሁም። ለዛ ተሽቀንጥረሽ ነው የምትገቢው። እያንዳንድሽ አለኝ ብለሽ አትኩሪ። እኔም በጣም እጠነቀቃለሁ። እንደዚህ ራሱ የኢንቨስተር አይዲ ራሱ ይጄ ገብርኤልን በጣም እጠነቀቃለሁ። የሚሄድበት ቦታ የምገኝበት ቦታ የቱ ነው ያለሁት፣ ሲሄድ ስመለስ ስጓዝ በጣም እጠነቀቃለሁ። ለማን ብዬ? ለራሴ ብዬ። እሺ ለእናንተው ዋጋ ያስከፍላል። ሲም ካርድ ለሰው ማውጣት ዋጋ ያስከፍላል። በሲም ካርድም ዋጋ ትከፍላላችሁ። ሲም ካርድ ለሰው የምታወጡ ሲም ካርድ በተለይ እኔ የወደች ልጅ ቀሚስ እንትን ብላኝ ደውዬ የተያዘችው ሌላ፣ በሱ ሲም ግን ጥፋት ያጠፋችሁ ሌላ ነው። ስለዚህ ያ ሲም ካርድ ያወጣችሁ ለሰውዬ የሆነ ነገር ቢያጠፋ የምትያዙት እራሳችሁ እናንተ ሲም ካርድ ያወጣችሁ ሰዎች። ኢማራት ውስጥ ይሄ ነው። ሲም ካርድ በጣም ዋጋ ወይ ስድብ ተሳድቦ ከሆነ ወይ የሆነ ነገር ስድብ ሁላ እኮ በጣም ያስቀጣል። እዚህ ሀገር ላይ የሆነ ጥፋት ካጠፋ በሱ ተደዋውሎ የሆነ ነገር ካደረገ ተጠያቂዋ ባለ አይዲዋ ነሽ። ወደድሽም ጠላሽም እንደዛ ነው። ዱባይ ከባድ ሀገር ነው። ከባድ አይደለችም፣ እንዳጠቃቀምሽ ነው። በጣም ጽድት ያለችና ለቢዝነስ በጣም አሪፍ የሆነች ሀገር ብትኖር ዱባይ ናት። በጣም ጽድት እናት ናት ማለት ይቻላል። ለተጠቀመበት ነው ግን ለተጠቀመበት ለቢዝነስ ለሁሉም አንድ አይነት ህግ ያላት። በእምነት ብትሄዱ በምንም ብትሄዱ አንድ አይነት ህግ ያላት ሀገር ብትኖር ዱባይ ናት። እውነት የምሬ ነው። በእምነት እንኳን በምንም እንኳን ብትሄዱ በጣም ጽድት ያለች ሀገር ናት። ቢዝነስ ለመስራት በተለይ ለቢዝነስ በጣም አሪፍ ናት። ግን አይምሮ ይፈልጋል፣ ጉብዝና ይፈልጋል። ሁለተኛ ነገር ደግሞ ጥንቃቄ ይፈልጋል። አለመነካካት። እሺ እንደዛ ነው። ከዛ በተረፈ ደግሞ አሁን የኛ ኢትዮጵያውያኖች በጣም ጎብዘዋሉ። አሁን ኢማራት ውስጥ በጣም ጎብዘዋሉ። አንደኛ ሱቅ እየከፈቱ ነው። ጸጉር ቤቶች በጣም ተስፋፍተዋሉ። ጸጉር ቤት በሉ የሴት የወንድ አሁን ብዙ ራሱ ከዚህ በላይ ማድረግ እንችላለን። ዱባይ ውስጥ አሁን እኛ ኢትዮጵያውያኖች በጣም ጎብዘዋሉ። በጣም ከምላችሁ በላይ ከዚህ በላይም ግን መሆን እንችላለን። እሺ እንደዛ ነው። እሺ ዝምባም የሼክ አሽቋላጭ ወይ እኔ እንኳን አይቼው አላውቅም። ባሽቋላጭ